ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ ግራ አንጎልን አክቲቬት የሚያደርግ እንጂ ቀኙን አይደለም። ቀኙ ራይ ተመስጦ ብዙ ነገር የሚያከናውን ነው። ስለዚህ ሄዶ መጨረሻ ላይ ኢጎ በርትቶበት ኒውክሌር ሰርቶ እርስ በርስ ነው። ስለዚህ አዋቂ ያለ እንጂ ጠቢብ የለም። በኢትዮጵያ ሊቃውንት 3 የማሰቢያ ቦታዎች አሉ። እንደ ሳይንሱ አይደለም፣ ትንሽ ለየት ይላል። አንደኛው ሆድ ዕቃ ነው፣ ኩላሊት ወይም አንጀት አካባቢ ነው። ሁለተኛው ልብ ነው። ሶስተኛው ናላ ወይም ብሬናችን ነው። ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ ያወረሰው ትልቅ አባባል ነው። ኩላሊት ያጤሰው ማለት ሆድ ዕቃ አካባቢ ነው። ልብ ያመላለሰው መካከለኛው ነው። መጨረሻ ላይ ጫፍ ላይ የሚገኘው ናላ ያወረሰው ይባላል። ስለዚህ ይሄኛውን ለማጤስ፣ ይሄን ለማመላለስ፣ ይሄን ለማውረስ አድርገዋል። ይሄ ትልቅ አባባል ነውና ሶስቱ ይገናኛሉ። አንዱ ያንዱ ማንጠሪያ፣ አንዱ ያንዱ መለያ ነው። በመሰረታዊ ነገሩ 4 ባህሪያት አሉ። እሳት፣ ውሃ፣ ነፋስ፣ መሬት። ኃይልም አላቸው። ጠባያቱም ኃይሎቹም አዎንታዊና አሉታዊ ነገርን በሰውነታችን ላይ ያሳድራሉ። ስለዚህ የሰው ሆድ ዕቃ የሚመራው በውሃ ባህሪ ነው። አሁን ሆድ ዕቃ አካባቢ ላይ ስላለን ነው። በቀመረ ፊደል ትምህርታችን በፊደል መ ወይ ማይመ እንወክለዋለን። ያሰፊ ትምህርት ነው፣ ወደዛ አልገባም። ደረታችን የሚመራው ሳምባችን አካባቢ ነፋስ ነው፣ እስትንፋስ አካባቢ ነው። ጭንቅላታችን የሚመራው በእሳት ባህሪ ነው በመባል ወይም በዚህኛው አይነት ነበልባል ባላት በሰ ይወከላል። ይሄ በአ ይወከላል፣ ይሄ በመ ይወከላል። እዚህ ውስጥ ዝርዝር ውስጥ ባንገባም ነገር ግን ሶስቱ ትልልቅ ነገሮች ማረፊያ እንደሆኑ እንረዳለን፣ እናውቃለን። ለምሳሌ የብሬናችንን ወይም የአንጎላችን የልባችንን መጨረሻ ኩላሊት ላይ ስንወርድ አንጎል ዋናው ማዕከል ነው። እንደምናውቀው ምክንያታዊ ሊሆን ይችላል፣ ትንተና ይወዳል፣ እቅድ ማውጣት ይወዳል። ስለዚህ ሞር ትኩረት የሚሰጠው ከእውቀትና እውቀት ጋራ ነው። ቀኝ ክፍል አለው፣ ግራ ክፍል አለው። ግራ ክፍል ሞር ከቋንቋ ጋራ ከትንተና ጋር ይያያዛል። ቀኙ ደግሞ ከተመስጦ ከራእይ አካባቢ ጋር ይያያዛል። ሁለቱን እግዚአብሔር አምላክ ካርፐስ ካሎሰም በሚባል ትልቅ ወፍራም የነርቭ መዋቅር አዋቅሯቸዋል። ስለዚህ ሰው ስጋዊነትን መንፈሳዊነትን አስተባብሮ እንዲኖር የእግዚአብሔር ፈቃድ ስለሆነ ማለት ነው። እና ከአራቱ ባህሪያት በእሳት ባህሪ ይወከላል። ሁለተኛው ልብ ነው። ልብ ሞር ከስሜት ጋር ይያያዛል፣ ከጥበብ ጋር ይያያዛል፣ ከፍቅር ጋር ይያያዛል፣ ከርህራሄ ጋር ይያያዛል፣ ከድፍረት ጋር ይያያዛል፣ ከህሊና ጋር ይያያዛል። እና ይሄ ሴንተር ላይ ነው፣ ሚዛን ሆኖ ይገለጻል። ስለዚህ ይሄና ልብና ብሬን ደግሞ በፖይንት 1 ሄርትዝ ይገናኛሉ። ይሄ አንደኛው የጥበብ ማዕከል ነው። ሶስተኛው ሆድ ዕቃችን ነው። ሆድ ዕቃችን ነው ትልቁ ክፍል ይሄ ነው ዛሬ የምናነሳው። ኩላሊት ልንል እንችላለን፣ ወይም አንዳንዴ አንጀት ልንል እንችላለን። ትልቁ አንጀት፣ ትንሹ አንጀት ሊሆን ይችላልና ሆድ ዕቃ አካባቢ ገት የሚባለው አጠቃላይ ክፍሉ አሁን ያነሳሽው ሐሳብ ነው እና የሚመራውም በውሃ ባህሪ ነው። ደረት በነፋስ ወር በአየር፣ ይሄኛው በእሳት፣ ይሄኛው በነፋስ፣ ይሄኛው ደግሞ በውሃ ባህሪ። አንጀታችንና ኩላሊታችን አካባቢ ጸጥ የሚያደርግ የሚያሳርፍ በደስታ የሚመላ ስሜት አለ። በአንጻሩ ደግሞ ልክ እንዳልተረጋጋ ውሃ ንጹጽ የሚያደርግ ስሜት አለን እያንዳንዳችን በጣም እና ይሄ ደግሞ እኔ አንድ ቦታ ገልጬዋለሁ። ከእኛው በእኛው ለእኛው የሚል አባባል አለኝ። ከእኛው የሚመነጭ በእኛው አካል የሚሰማ ለእኛው ነው መልእክቱ፣ ለሌላ አይደለም። የራሴ የሆድ ዕቃዬ የኩላሊቴ የአንጀቴ ስሜት ለኔው ነው፣ በእኔው ነው፣ ከእኔው ነው፣ ለሌላ አይመለከትም። ትልቅ የሆነ የማስጠንቀቂያ ደወል ሆኖ የሚሰማ ድምፅ ነው። ስለዚህ ቅድም እንዳልሽው አንጀቴ ተንሰፈሰፈ ያለሽ ሰፈሰፋል ማለት ነው። ሆዴን ባርባር አለው። መረባበሽ ሊሆን ይችላል። አንጀቴ ረታወከ ትላለች አንዲት እናት። ምን ሊመጣ ይሆን ወይም ሊመጣ ይሆን ይላል፣ ይታወክ ይችላል። ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ይባላል። እንግዲህ ሆዷ ወይም አንጀቷ ምግቧ እና የሆነ የመውደድ ነገር አለ። ከአንጀቴ ነው ይላል አንድ ሰው፣ ከአንጀቴ ነው። ከአንዳንዴ ከልቤ ነው ሊል ይችላል፣ እንደያመጣጡና አንጀቴ ተላወሰ ሊል ይችላል። እና ስሜቱ እዚህ አካባቢ ነው በጣም የሚሰማው። ምክንያቱም ውሃ ነው፣ ንጹስታ ነው፣ ሬስትለስ ነው። አንዳንዴ ግን ከራስ ፀጉርሽ ጀምሮ እስከ ትከሻሽን ሊወርልሽ ይችላል ስሜቱ ወደ ላይ። ምክንያቱም ኩላሊት ከአንጎል ጋራ ስለሚያያዝ ማለት ነው። ስለዚህ ይሄ ትልቅ የማስተዋል ሴንተር አድርጎ እግዚአብሔር ለእያንዳንዱ ሰው የሰጠው ትልቅ
የማስተዋል ቦታ ነው ማለት ነው። ዳዊት ይገርመኛል በመዝሙር 25 በቅንፍ 26 ቁጥር 2 ላይ አቤቱ ፈትነኝ መርምረኝ ካለ በኋላ ኩላሊቴንና ልቤን ፈትን ይላል። እግዚአብሔር ልብና ኩላሊትን ይመረምራል ይላል አይደለ? ስለዚህ የሚመረመር ነው ማለት ነው። ዳዊት ልቤንም ኩላሊቴንም ፈትን አለ፣ ብሬኔን ብቻ አላለ። ስለዚህ ኩላሊት እንደውም በኢትዮጵያ ሊቃውንት እይታ በግራና በቀኝ በሁለት ወገን የሚገኝ ክብ እንክብል የባህሪ ሚዛን ሁለትነት ትክክልነት ያለው ይሉና ሌላ ሁለተኛ ግብሩ ግን የፍትወት መነሻ ነው። ራሱ ሴክሹዋሊቲን ያነሳሳል ይሄ ቦታ። እንግዲህ ከማስተዋል ደግሞ ይዘልና የጾታዊ ግንኙነት ፈቃድ ማነሳሳት ልክ እንደ ውሃ ነው ማለት ነው። ሚያቀብጥ ሚያናውጥ የስጋዊ ስሜትም መነሾ ሆኖ ይገለጻል ይሄ ቦታ። ስለዚህ አንድ ነገር ሆኖ ግን ብዙ ነገርን ማከናወን የሚችል ነው። ስለዚህ ማስተዋል ረቂቅ ምክር ውስጡ አለ። ትልቅ ጉዳይ ነው ያነሳሁት። ማስተዋል ረቂቅ ምክር ወይም ውሳጣዊ ነገርን ይይዛል፣ የውስጥ ነገርን ይይዛል እና ስለዚህ ብሬናችን ለእውቀት መቀመጫ ነው፣ የእውቀት መጋዘን ነው። አንጎሌ የሁላችንም አንጎል፣ ልብ ደግሞ የጥበብ ነው፣ ኩላሊት ደግሞ የማስተዋል ነው። ስለዚህ ማስተዋል ጥበብና እውቀት ማለት ነው። 3 ሴንተሮች አሉን ማለት ነው። ሴንተር ኦፍ ኢንተለጀንስ አለ። ለምሳሌ ባለ 3 ጎማ ተሽከርካሪ መኪና አለች አይደል? ባጃጅ በአንድ ጎማ ብትነዳ ምን ልትሆን ትችላለች ብለሽ አስቢ። ግልብጥብጧ ነው የሚወጣው አይደል? መነዳትም አትችልም፣ ብትጀምርም ትገለባበጣለች። ስለዚህ ሰው ኩላሊቱን ልቡንና ጭንቅላቱን ካልተጠቀመ እንደዛ አይነት ሰው ነው የሚሆነው። ዓለሙ እንደውም ከአንጎልም ለይቶ የግራ አንጎሉ ላይ ነው ስራ የሚሰራው። ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ ግራ አንጎልን አክቲቬት የሚያደርግ እንጂ ቀኙን አይደለም። ቀኙ ራዕይ ተመስጦ ብዙ ነገር የሚያከናውን ነው። ስለዚህ ሄዶ መጨረሻ ላይ ኢጎ በርትቶበት ኒውክለር ሰርቶ እርስ በርስ ነው የሚተላለቀው። ስለዚህ አዋቂ ያለ እንጂ ጠቢብ የለም። ጠቢብ ለመሆን ኩላሊትሽ ላይ ያለውን ማስተዋል፣ ልብሽ ላይ ያለውን ጥበብ፣ አንጎልሽ ላይ ያለውን እውቀት ማስተባበርና ማዋሃድ ማሰናሰል ስትቺ ነው አንቺ ጠቢብ የምትባየው። ከዛ ውጭ አዋቂ ትሆኛለሽ እንጂ ጠቢብ ልትሆኝ አትቺ። እግዚአብሔር ግን 3ቱንም እንድናስተባብር አድርጎ ፈጥሮናል። ለዚህ ነው ኩላሊት ያጤሰውን ልብ ያመላለሰው ናላ ያወረሰው የሚል ኢትዮጵያዊ የጥበብ ቃል ያለው። አሁን ደግሞ ሳይንሱም እንዳልሽው እያደገ ሲመጣ በ3ቱ መካከል ያለውን ግንኙነት አወቀ። ለምሳሌ በሆድ ዕቃሽ ላይ ወይም በአንጀትሽ ወይም በኩላሊትሽ አካባቢ ያለውን ማስተዋል እና አንጎልሽ ላይ ያለውን እውቀት የሚያስተሳስር ባለ 2 አቅጣጫ የግንኙነት መረብ አለ። ይሄ እንግዲህ ገት ብሬን አክሲስ ይባላል። የሚያገናኛቸው ነገር አንጀትሽን ወይም ኩላሊትሽን ከብሬንሽ ጋር የሚያገናኝ ዘንግ አለ። ይሄ እንግዲህ እግዚአብሔር በተፈጥሮ ለሰው ልጅ የሰጠው ነው። ደስ ይላል። እንደ ሚዛን ማለት ነው። ሚዛን 3 ሚዛኖች የተያያዙ ናቸው፣ አገናኝ ያላቸው ማለት ነው። እና የሚገርመው ይሄ አውታር ከ100 እስከ 500 ሚሊዮን የነርቭ ሴሎች አሉት። በጣም ብዙ እኮ ነው። ከ100 500 ሚሊዮን የነርቭ ሴሎች አሉ። ባይሆን ከስፓይናል ኮርድም ይበልጣል። ቢያንስ ያ ወደ 100 ሚሊዮን ኒውሮኖች ነርቮች ነው ያሉት። ይሄ ግን እስከ 500 ሚሊዮን የሚጠጋ ነርቭ አለው። በተናጠል የምግብሽን መፈጨት ይቆጣጠራል ብሬንን ሳይፈልግ። ይሄ እኮ በጣም የሚገርመው ነው። አሁን ልብም አሁን የተረጋገጠው ብቻውን ማሰብ ይችላል። ይሄም 3 ሰከንድ ብሬን ተብሏል፣ ይሄም ሰከንድ ብሬን ተብሏል። ድሮ ብቻቸውን መከወን ይችላሉ፣ ተዋህደውን መከወን ይችላሉ። ስለዚህ በልዩነት ውስጥ አንድነት፣ በአንድነት ውስጥ ልዩነት አለ ማለት ነው። ለምሳሌ ለሙሴ ሲና ተራራ ላይ 3 ክፍል ያላት የብርሃን ድንኳን አሳይቶት በዛ ምሳል ስራ ብሎት ሰርቶታል። የመጀመሪያው ክፍል አደባባይ ይባላል፣ ሁለተኛው ክፍል ቅድስት ይባላል፣ ሶስተኛው ቅድስተ ቅዱሳን ይባላል። አደባባይ ላይ አብዛኛው ጊዜ የመስዋዕት ስርዓት የሚከናወንበት አካባቢ ነው፣ የሚታጠቡበት ቦታ ነው። 20ው ክፍል ግን ቅድስት ይባላል፣ ሁለተኛው ክፍል ነው። እዛ 7 ብራንች ያለው ወይም አይጹቅ ቅርንጫፎች ያሉት መብራት አለ፣ የዕጣን መሰዊያ አለ፣ 12 ህብስቶች አሉ። ሶስተኛውና ሊቀ ካህናቱ ብቻ በዓመት የሚገባበት ቅድስተ ቅዱሳን ታቦተ ጽዮን፣ የአሮን በትርና መሶበ ወርቅ አሉ እና ኪሩቤል ክንፋቸውን ዘርግተው የስርየት መክደኛ። ያ በእኛ ትምህርት መቅደሱ ስለሆነ እግዚአብሔር ያ ስርዓት፣ ለምሳሌ የአደባባይ ስርዓት ሆድ ዕቃችን ላይ አለ፣ የቅድስቱ ስርዓት ልባችን ውስጥ አለ፣ የቅድስተ ቅዱሳን ስርዓት በሙሉ አንጎላችን ላይ አለ። ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ በማድረግ
አሁኑኑ የእኛ ቤተሰብ ይሁኑ።